ሰላም የጌታ ቤተሰቦች፣ ዛሬ አንድ አስደናቂ መልእክት ይዤላችሁ ነው የመጣው። እሱም ከፊታችን ዕለተ እሁድ በጣም ልዩ ፕሮግራም በቤተክርስቲያናችን ውስጥ ተዘጋጅቷል። እሱም ጌታችን ኢየሱስ ክርስቶስ ልደትን የምናከብርበት ቀን ነው። ኢየሱስ የተወለደበትን ቀን በድምቀት የምናከብርበት ቀን ነው። ስለዚህ አራብሳ ባለው ቤተክርስቲያን ላይ እግዚአብሔር አምላክ በዕለቱ ድንቅ ነገር ያደርጋል። አዲስ አበባና ዙሪያ ያላችሁ ሰዎች በክብር ተጋብዛችኋል። እንዲሁም ደግሞ በቦታው ላይ እግዚአብሔር አምላክ በዚያን ዕለት የኛ ነገርንም የኢየሱስ ልደት እያከበርን ወደ ደስታ ይቀይራል። ያልመጣ ነገሮች የሚመጡበት ቀን ነው። ያልተወለዱ ነገሮች የሚወለዱበት ቀን ነው። የእንግዳ አገልጋዮች ከሩቅ ቦታ ተጋብዘዋል። ዘማሮች እግዚአብሔር የቀባቸው አሉ። በጣም በኃይል ጌታ ኢየሱስ ከፍ የምናደርግበት ቀን ነው። ለሁሉ ሰው ደግሞ በውሃ ላይ የምንጸልይበት ቀን ነው። እንዳትቀሩ። እግዚአብሔር ይባርካችሁ። ዘማሪት ሩትም አጠገብ አለች፣ እሷም ታገለግላለች። ሌሎችም እንግዳ አገልጋዮች አሉ። ድንቅ ቀን ነው። እንዳትቀሩ። ቦታ የማታውቁ ሰዎች ስክሪኑ ላይ ቁጥር አስቀምጠናል፣ ይደውሉ። እኔም አለው ታላላቅ ዘማራኖችም ተጋብዟል ከተለያየ ቦታ። የዛን ሰዓት የእግዚአብሔር ሰው ነቢይ ዘሩንም በኃይል ያገለግላል። ሁላችሁም ተጋብዛችኋል። እንዳትቀሩ። በጌታ ፍቅር አሳስባችኋለሁ። ተባረኩ።